አሽላሾሽት እንደፈቀደው ይሞላል ኪሴ ይሞላል ኪሴ። ሰላም እንዴት ናችሁ የኔ ቆንጆ ፋሚሊዎች? ዛሬ ደግሞ በሌላ ቪዲዮ መጥተናል እና ዛሬ አፍላ ፍቅሮችን የምጠይቃቸው ጥያቄ የመጀመሪያ ጥያቄ ተዋናይ ወይ ደግሞ ቲክቶከር ባትሆኑ መጨረሻችሁ ወይ ስራችሁ ምን ይሆን ነበር ነው። ሁለተኛው ጥያቄ ደግሞ ሴቶችን እድሜያቸውን ወንዶችን ደግሞ የወር ገቢያቸውን እንጠይቃቸዋለን ማለት ነው። አብራችሁን ቆዩ። ዳጊ እንዴት ነህ? እግዚአብሔር ይክበር ይመስገን። እንዴት ነሽ? በእናትሽ ደህና ነኝ። ደህና ነህ? አለሁልሽ። በእናትሽ እንዴት ነህ እናት? እግዚአብሔር ይመስገን። ዳግም ቀላል ሰው እንዳይመስላችሁ በነገራችን ላይ በጣም ቀላል ነው። እግዚአብሔር እሺ። ያው ቲክቶክ ላይ ያን ያህል አይደለህም። 75 ፎሎወር አለ። እባካችሁ ፎሎ አድርጉት። እሺ። እና ተዋናይ ባትሆን ስራ ምን ሊሆን ይችላል? እመቤቴን የመርካቶ ልጅ ነኝ። ጸዴ ነጋዴ ነበር ሞኖ የሀብትዬ ልጅ ነኝ። የፒያሳ ልጅ ነኝ እና በቃ ጸዴ ነጋዴ ነበር። ማርያም ምን ነጋዴ ሰው ነበር? እኔ እግዚአብሔር ይመስገን ምንም እነግዳለሁ። እኔ እንደዛ ነገር አላወራም። እሺ ባባ ወይ አሁን ወደ ሙያው መጣ። ሌትስ ጎ ወይ የወር ገቢ ስንት ነው? ገብርኤል ለቀቅ የወር ገቢ እመቤቴ ነው ገባ ልታስወጪ በጣም ብዙ ገቢ ያለው ማለት ነው። እግዚአብሔር ይመስገን። የወር ገቢ አለመናገር ትችላለህ፣ ግን አለመናገር ውስጥ የሚመጣ ሌላ መዘዝ አለ። አይ አልናገርም። የመጣ ይምጣ። ኦኬ የሆነ ቪዲዮ እንሰራለን ማለት መቼ ይሁን መቼ አይታወቅም፣ ግን በሆነ ሰዓት የሆነ ቪዲዮ እንሰራለን፣ የዩቲዩብ ቪዲዮ። ያን ሰዓት መጠቀም ያለብንን ተጠቅመን ሂሳቡን ሙሉ ትዘጋዋለህ። ይመቸኛል እመቤቴ። ግን ጥቅሜ ምንድነው የማገኘው? ምንም ጥቅም የለም። ይሄ ቅጣት ነው። ገቢህን ሳልተናገርክ ቅጣት ነው። አረ ገቢ እናገራለሁ። ደሞዜ ነው ገቢ። ደሞዝ ስንት ነው? እግዚአብሔር ይመስገን እንደየ ሁኔታው ይለያያል። አሁን ለምሳሌ እግዚአብሔር እሱን እኮ ነው የምልሽ ገብርኤል። እኔ ጥበብን በጣም ነው የምወዳት። ይበስለኛለች፣ በጣም ትወደኛለች። እና ግን የወር ደሞዜ እግዚአብሔር ያውቃል። ማርያም ብቻ በቃ ጋር ወጪውን አዘጋለሁ። ግን አስተያየት አድርጊልኝ።